ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎችን ጀምር። ከቡር ሸለቆ ወታደራዊ ማሰልጠኛ አፍንጫ ስር የሰፈረው ሚኒሻ በ77ኛ ክፍለ ጦር ሻለቃ በሙሉ ተደምስሷል። ይህን ልዩ ድል በዝርዝር ይዘነዋል፣ ተከታተሉ። 109ኛ ኮር 88ኛ ክፍለ ጦር እና የቴዎድሮስ እዝ ኮማንዶ ዩኒት በቅንጅት የጠላትን ጭፍራ ሰራዊትን ኮኪ ቁርቁምቤ ተራራ ላይ በመተንኮስና ወደ መግደያው ወረዳ ስበው በማስገባት የርገን ቀበሌ አሻል መድኃኔ ዓለም ተብሎ የሚጣራ ቦታ ላይ መብረቃዊ ጥቃት ተፈጽሞበታል። ዝርዝሩን ተከተሉ። በቀን 8/7 ወር 2019 ዓመተ ምህረት በዳንጉር ወረዳ በአምባጂሃ ቀበሌ ዘመቻ አርበኛ መድፉ በተሰኘ አውደ ውጊያ በቀበሌው የተሰማራው የአብይ ተላላኪ ሚሊሻ ሙሉ በሙሉ በሚባል ደረጃ መደምሰስ ተችሏል። ዝርዝር አለን። በቀን 08/07/2008 ዓመተ ምህረት የአፋብን በላይ እዝ አካል የሆኑት ጥቁር አንበሳ ክፍለ ጦር እና የጎንደሬ በጋሻው ክፍለ ጦር በመጣመር የሥርዓቱ ሎሌዎች አርባያንና ጓልሃን ለቀው ከተመቡበት ከነበረው ጎንደር ከተማና ማክሰኝት ከተማ ተመልሶ ወደ ወረዳዎቹ ለመግባት ሲሞክር ልዩ ስሙ ድንዛዝ ተብሎ ከሚጠራው ቦታ ላይ አይቀጡ ቅጣት ተቀጥቶ አስከሬኑንና ቁስለኛውን ተሸክሞ ወደ መጣበት ተመልሷል። መጋቢት 08/07/2018 ዓመተ ምህረት የ77ኛ ክፍለ ጦር 4ኛ ሻለቃ ምህረት ተሰጥቷቸው ባልተቀበሉ ባንዳዎች የሥርዓቱ ሚሊሻ አገልጋዮች ላይ ከብር ሸለቆ ወታደራዊ ማሰልጠኛ አፍንጫ ስር ብር ከተማን በሌሊት በመክበብ እርምጃ ተወሰደባቸው። 109ኛ ኮር የ77ኛ ክፍለ ጦር 4ኛ ሻለቃ በብር ሸለቆ ማሰልጠኛ ተቋም ዙሪያ ላይ ብር ልዩ ስሙ ወታደር ሰፈር ላይ መሽጎ በተቀመጠው የአገዛዙ ሚሊሻ ላይ እርምጃ በመውሰድ መሳሪያዎችን መማረክ ተችሏል። የ77ኛ ክፍለ ጦር ነበልባሉ 4ኛ ሻለቃ ባደረጉት ውጊያ የአብይ አህመድ አገልጋይ ሚሊሻ ላይ በተደረገው መብረቃዊ ጥቃት ከተፈጸመባቸው መካከል አበው ወድማለም፣ ስለሽ ሰማኝ፣ መልካሙና ሌሎች ስማቸው ያልታወቀ ደግሞ 2 በድምሩ 5 ሙት ሲኖሩ ከ10 በላይ ከባድ ቁስለኛ ሆነዋል። ጠላትን በመደምሰስ 2 ክላሽና 4 የርቀት መሳሪያ አብራራውና ኤስኬኤስ የምርኮ መሳሪያዎችን ማግኘት ተችሏል። የ109ኛ ኮር 77ኛ ክፍለ ጦር ምህረት ተደርጎላቸው ምህረት ባልተቀበሉ ባንዳዎች ላይ እርምጃ እየወሰደ ይገኛል። ለቀጣይም ይቀጥላል። በቀን 08/07/2018 ዓመተ ምህረት በዳንጉር ወረዳ በአምባጃ ቀበሌ ዘመቻ አርበኛ መድፉ በተሰኘ አውደ ውጊያ በቀበሌው የተሰማራውን የአብይ ተላላኪ ሚሊሻ ሙሉ በሙሉ በሚባል ደረጃ መደምሰስ ተችሏል። አርበኛ ማንደፍሮ ቆለጭ መድፉ ከአንድ ወር በፊት በዚሁ በአምባጂሃ ቀበሌ በአገው ሸኔ ሚሊሾች መገደሉ የሚታወስ ሲሆን ዛሬ የአፋብን ቴዎድሮስ እዝ 109ኛ ኮር 66ኛ ክፍለ ጦር ዘመቻ መድፉ ብሎ ባከደው የተሳካ ኦፕሬሽን ከ35 በላይ የሚሆኑ ሚሊሻ አባላትን መደምሰስ ሲቻል ከ15 በላይ የሚሆኑትን ከባድና ቀላል ቁስለኛ ማድረግ ተችሏል። በርካታ የጦር መሳሪያዎችን መመረቅ ተችሏል። ከማምቡክ ከተማ የተነሳው የመከላከያ ሰራዊትና አድማ ብተና በአምባጃ ላይ የፋኖ ደጋፊና መረጃ ናችሁ በማለት የንጹሃን ቤቶችን እያቃጠለ እያወደመ ይገኛል። 109ኛ ኮር በርካታ ቦታዎች ላይ ጥቃት በመፈጸም ጀብዱ ፈጽሟል። አፋብን ቴዎድሮስ እዝ 109ኛ ኮር በሶስቱም ክፍለ ጦሮቹ በተለያየ ቦታዎች አውደ ውጊያ በማድረግ በርካታ የጠላትን ኃይል በመደምሰስ ታላቅ ጀብድ እየፈጸመ ይገኛል። ዘራፊውና ጨፍጫፊው የገዛዙ ወንበር አስጠባቂ ኃይል በምዕራብ ጎጃም ወንበረማ ወረዳ ሹንዲ ከተማ ምሽጎ የገጠር ቀበሌ ነዋሪ ማህደረሰቡን ለመዝረፍ ሀብት ንብረት ለማውደምና ንጹሃንን ለመጨፍጨፍ በኮኪ በኩል ወደ ወገዳድ ቀበሌ የተንገሳገሰ ሲሆን 109ኛ ኮር 88ኛ ክፍለ ጦርና የቴዎድሮስ እዝ ኮማንዶ ዩኒት በቅንጅት የጠላትን ጭፍራ ሰራዊትን ኮኪ ቁርቁምቤ ተራራ ላይ በመተንኮስ
እና ወደ መግደያ ወረዳ ስቦ በማስገባት የእርግን ቀበሌ አሻል መድኃኔ ዓለም ተብሎ የሚጠራ ቦታ ላይ መብረቃዊ ጥቃት በመክፈት የ73ኛ ክፍለ ጦር የ2 ሬጅመንት መሪን ጨምሮ በርካታ የጠላት ኃይል በመደምሰስ ወደ ነበረበት የቀበሮ ጉድጓድ ሌሊቱን ከለላ በመጠቀም ሙትና ቁስለኛውን አንጠልጥሎ እንዲመለስ ተደርጓል። ይህ በእንዲህ እንዳለ ከደንበጫና አማኑኤል ከተማ በመነሳት በተለያየ አቅጣጫ የተንቀሳቀሰ ሲሆን በቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር አናብስቶች ሲገረፉ ውለዋል። አውደ ውጊያው ከጠዋቱ 12 ሰዓት ጀምሮ ሙሉ ቀን የተደረገ ሲሆን ጠላት ኔትወርክን በመዝጋት ሽንፈቱን ለመደበቅ ቢሞክርም ክንደ ነበልባሎቹ 99ኛ ክፍለ ጦር በርካታ የጠላትን ኃይል በመደምሰስ ለጊዜው ቁጥሩ በውል ያልታወቀ የነፍስ ወከፍ ክላሽንኮቭ መማረክ ችለዋል። ሙሉ ዝርዝር መረጃውን አጠናግረን ይዘንም እንቀርብ ይሆናል። በሌላ ግንባር በሸበል በረንታ ለ3 ወር ለአገዛዙ ለሚሊሻ የመረጃና ደህንነት በመሆን ሲያገለግል የነበረው በቁጥጥር ስር ውሏል። ሞሳው እንዳለው አስታጥቄ ሸበል በረንታ ቃርማ ቀጣፋ ቀበሌ ተወላጅ ሲሆን የአገዛዙን ሚሊሻ መረጃ ደህንነት በመሆን ለ3 ወራቶች ያገለገለ ሲሆን በንስሮች በ64ኛ ክፍለ ጦር 5ኛ ሻለቃ የመረጃ ደህንነት ክትትል አማካኝነት ከአገዛዙ ተልዕኮ ተቀብሎ በሸበል በረንታ ገብሲት ቀበሌና አገዞ አቦ ዓመታዊ ክብረ በዓል የፋኖን እንቅስቃሴ ለመመረጅ ላይ እንዳለ በአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር 5ኛ የሬጅመንት መረጃና ደህንነት ክትትል በቁጥጥር ስር ውሏል። ዛሬ 08/07/2018 ዓመተ ምህረት የአፋብን በላይ እዝ ዳግማዊ ቴዎድሮስ 5 ኮር አካል የሆኑት ጥቁር አንበሳ ክፍል ጦር እና የጎንደር በጋሻው ክፍል ጦር አካል የሆነችው ጎንደር ብርጌድ ከጎንደር ጠቅላይ ግዛት እዝ አካል ከሆነችው አጤዎቹ ክፍል ጦር አድኖ አወቀ ብርጌድ ጋር በመጣመር የፋኖን በትር መቋቋም የማይችሉትን የሥርዓቱ ሎሌዎች አርባኛና ጓልሃን ለቀው ከተመቱበት ከነበረው ጎንደር ከተማና ማክሲንት ከተማ ተመልሶ ወደ ወረዳዎቹ ለመግባት ሲሞክር ልዩ ስሙ ድንዛዝ ተብሎ ከሚጠራው ቦታ ላይ የሥርዓቱ ጥምር ኃይል አይቀጡ ቅጣት ተቀጥቶ አስከሬኑንና ቁስለኛውን ተሸክሞ ወደ መጣበት ተመልሷል። ይህ ውጊያ ከጠዋቱ 3 ሰዓት እስከ ቀኑ 10 ሰዓት ተኩል ድረስ የቀጠለ ተጋድሎ ነበር። በተጋድሎም አናብስቶቹ የበላይነትን በመውሰድ በጥምር ተላላኪ ኃይሉ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በጥቃቱ ቁጥሩ በእውን የማይታወቅ የጠላት ኃይል ሙትና ቁስለኛ ከመደረጉም በላይ አስከሬኑንና ቁስለኛውን ትቶም እንዲፈረጠጥ ተደርጓል። ብልጽግና ቀጣይ የግንቦት ስርዓታዊ ምርጫን በተሳካ ሁኔታ ለማካሄድ ተገዶ በፋኖ ጠንካራ ክንድ ተመትቶ የለቀቃቸውን ከተሞች መልሶ ለመቆጣጠር በመላው አማራ አካባቢዎች ያለሌለ ኃይሉን አሟጦ በአየር ኃይልና በድሮን በመታገዝ ውጊያዎችን እያደረገ መሆኑ የሚታወቅ ነው። አብይ ይህን ዓላማውን ለማሳካት የድሃ ልጆችን የጥይት ራት እያደረጋቸው ይገኛል። በዛሬው ዕለትም የጓልሃ ወረዳ ሚኒሻ ጽሕፈት ቤት ኃላፊ የሆነው ሆዳም ቤተሰቡን ሸክፎ እየታጀበ በነበረበት ሰዓት ተሳፍሮበት የነበረው አምቡላንስ ከጥቅም ውጪ ሲሆን የአብራቁ ክፋል ወንድ ልጁም አብሮ ተደምስሷል። እርሱም ከባድ ቁስለኛ መሆኑ ተገልጿል። በዚህ አውደ ውጊያ የተደመሰሰ ከ3 በላይ ቁስለኛ በውል ያልታወቀ በቁሳቁስ አንድ ኮብራ ከጥቅም ውጪ የሆነ ከፍተኛ የወረዳ አመራሮች የተደመሰሱበትና ቁስለኛ የሆኑበት ግንባር ነበር።